ኃይላችሁ አይራቀኝ። ኖ ተዋረድኩኝ። እንዴት ባደርገው ይሻለኛል? እንዴት ባደርግ ይሻለኛል? ነፍሳት በዝምታ በአርምሞ ተውጠዋል። ቃልም ከድካሙ ያርፍ ዘንድ በብርድ ልብስ በአንሶላ ተጀብኖ በአልጋ ላይ ይንፈላሰሳል። የአንዳንድ ምስኪን አካል ደግሞ ከደጅ የምድሩ ቅዝቃዜ ከላይ ውርጮ እያፏጨበት በረዶ ሆኗል። ምድር ራሷ አንቅራ የተፋቻቸው ይመስል እየጎረበጠች አልመች ብላችኋል። ትናንት ወደ ምዕራብ የጠለቀች ፀሐይ ዛሬ ከወደ ምስራቅ ብቅ ልትል ዝግጅቷን ጨርሳለች። ለታዬም ለሶፊያም ለዳንኤልም እኩል ከማየና ከስደተኛ ዮሴፍ ጋር ታበራላችኋል። ሰው ከሰው አትመርጥ፣ ለሁሉም አንድና አንድ ነው። ግማሽ አካሌ ቀኝ እጄ ያለችው አባታችን የተለያት እማዬ አሁንስ ማቃሰት ጀመረች። ሳር ጭንቋ ሞልቶ ሊገነፍል እየቃጣው ነው። እርግቧ ማም በአንድ ክንፏ መብረር እንደማትችል ገባት መሰል። ዛሬስ አንገቷን ደፋች። የገዛ ገመና እጅ ወደ ላይ ብሎ ማረካት። የትዕግስት ትጥቋን አስፈታ። አንድ ፍሬ አለኝ ማታ ማታ እፎይ በማያዬ ብላ ከተመካችበት ሾተላይነቷን ከሻረላት ዮሴፍ ይለያት ዘንድ ያቀደው እሳቤው ተሳክቶለት አስኮበለለባት። እዚህ ቤት የነገሰው የማም ተቃዋሚ ስውር ቀንዳም ጠላት ሌሎቻችን እንደ ላባ በውስጧ በዙሪያ የበቀልን ነገር ግን ልጆች አሉኝ ብላ ከምትጽናናብን ይልቅ ሙቶች ወለድኩኝ ብላ እንድትጸጸትብን የምንሻ ከንቶች ሆነን ከንቱ መውጫዋ ደርሷል። ብርሃን ጋር ሲሆን ጭንቁም በሀሳብ መብሰክሰኩም ይቀንሳል። አሚን። በብርድ ልብስ ውስጥ እየተንከላወሱ በጨለማ ተውጦ ምንም ቀና ሀሳብ አይታሰብ
ሌሊት ራሳቸውን በመልካም ሀሳብ የሚሞሉ ውስጣቸውን እንደ ደጀ ሰላም ያጸዱ ፍጡራን ብቻ ይመስሉኛል። ይህን ማቃሰት እየሰማሁኝ እንዴት እንቅልፍ ይወሰደኝ? ምናምን ጤንነቴን እንዴት በእንቅልፍ አጭቄ ልያዘው? እንዴት ልያዘው? እንዴት ተስማሙ ግን? እንዴት ተስማሙ? የህብረታቸውን አሰቃቂ ዜማ አዳማቂ ንግሥታቸውን አባሯት። አየን ሰላማዊ ኑሮ ይኖር ዘንድ እንዴት ቸላሉ? የጽልመት ወኪላቸው ንግሥታቸው አየን ሰላማዊ እንቅልፍ ይሰልጥ ዘንድ እንዴት ዝም አሉ? አብሯት አጫፋሪ አዳማቂ አማቂ ንግሥታቸው ሜላትን የትም ጥሏት ያላሉ በጭራሽ አይ ወናቷል የጧቷን ፀሐይ ቢያት ምንም አይደለም። የምስራች ፀሐይ ወጣ ይልበላል። ሁሉም ይነሳ ሁሉም ዳንኤል የኢየሱስ ወታደር ሶፊያ ተነሱ፣ ነካ ተነሱ። ታየ ተነስ ነክቷል። ተነሱ። አዎ ተነሱ። ያማል እንዴ ነው ወይስ መንፈስ ወረደ? ማም አንዴ እንቅልፍ ባይኗ አልዞር። እናንተ ግን ያላሳብ ታንኮራፋላችሁ። እስቲ ይብቃችሁ። እስቲ ሁላችንም ይብቃል። ብንነቃ ይሻላል። ደግሞ የማታዳለዋን ለሁሉም አንድ የሆነችዋን የጠዋት ፀሐይ በጋራ ሆነን እንደምን አደርሽ እንኳን ደህና መጣሽ እንበላት ብዬ ነው የቀሰቀስኳት። አንተ ግን ያምሃል ጭንቅላት ትክክል ስለማሰቡለት ተረታ። ትክክል ቢያስብ ኖሮ እንዲህ ሀገር ምድሩን እየበጠበጠ በጩኸት ያቀልጠው ነበር። እማዬ አሁንስ እኔን አሊያም ዳንኤልን ወይም ደግሞ ታዬን አይደለም ጸበል ለመውሰድ መዘጋጀት። እብድ እዚህ ጋር ቁሞልሽ እያለ እስቲ ተያት በሌላ ያላትን ጥቂት እምነት አታቀልም። ማማ አሁን ዝም ማለት ነው የምትፈልገው። ተያት ዝም ተበልበት አትጠቅ ይልቅ ሶፊ ሼሆች ቤት አላደሩም እንዴ? አካላደረም ትናንት ከዛን በኋላ እንደወጣ ነው እሱ ነው ቢዲዮ ለሞሬት እንደሚሄድ ነግሮሻል። አረ በፍጹም እንኳን ይሄዱ አውዝ ቢላህ ምን አይድኳ ካንከ አንጀር ለብሽ መች ቢሆን በሀሳብ መግነፏን አትተው። ምን ብንተውሽ ምን ብናስመርርሽ ስለኛ ማሰብሽን አትተው። አንተ ዳኔ ለማን ሳትበላ የምትለን ተቀብለ የልብሽ ቁስል ይሻልሽ አትላ እያሱ እኔ ታያለ እንዴ ማሚ ንጹህ ሰደኛ ከሽፍታት ከሄደበት መልሶልሽ የት መጣና ይል በላው እንደሱ ቁጭ በሉና ወሬያችሁን ቀልጠፍ አድርጉ። እኔ ደግሞ በር ነው ያለ ልክ እንደመጣ እጠቅሳለሁ።
ከዛም ማምዬ ሆድ ትገባታለህ እንጂ ማምዬ ላውሬ ጥላት እንድትሄድ በጭራሽ አልፈቅድልም። እያሱዬ ና ቁጭ በል። ቆይ ጠብቀው። ከእንግዲህ እግዚአብሔር የፈቀደ ይሆናል እንጂ ከቤቴ አልሸሽም፣ ከሞት አልሸሽም። እስካሁንም ወንድሜን ፊት ለፊት ተጋፍጬ ወንድነቱን አልፈትነውም ብዬ እንጂ እኮ ከእናንተ ተለይቼ የማየው ስቃይ ቀሎኛል ነበር። ጎሽ እያሱዬ እንኳን ደህና መጣ። እንደዚህ ቤታችንን መልክ መያዝ በጀመረበት ወቅት ያንተን መምጣት ደስ ያሰኛል። እስከዛሬ አወራው ይበቃል። ሰሞኑን ሶፊ ጆሮ ሰጥታ ስለሰነበተችና የማን ጭንቋ ይሎ ማቃሰት ስለጀመረች እንቅልፍ እምቢ ስላላት ነው ቤቱ መልክ መልኳን ይዟል የምትለው። ዮሴፍ ያው እኔ በጠዋት ተነስቼ ሁሉንም ከያሉበት ቀስቅሼ ሙተነታችን አጅሮ ስለታየኝ ለማም ሰው እንኑላት እያልኩኝ ስጦ ነው እንደ መልአክ ከተፍ ያለ ምነው ሶፊ ምን ያልሻት መሰከረኝ። አንተ እየተናገርክልኝ እኔ ቤት በኩልና አሁን እስኪ አንተ ራፍ የሚያዘጋ ነው የጠፋው። ምን አይነት ልጅ ነህ ግን አንተ? ኢየሱስ የተቀበለ ቀን እንደዚህ እንደመጣለት ማውራቱ ነው ይተው። ማን ዝም እንዳለ ዳንኤል በዚች በእናታችን ፊት እንደዚህ አይነት አሳፋሪ ቃልን መናገር ዛሬም አልታውቅም። እኔ ማን ነኝ? ትናንትስ ማን ነበርኩ ብለህ ማንነቴን ላፍታ ብትቃኝ ምን አለ? እባክህ ዳንኤል ከንቱነት በደም ስር ሰርጦ ይገባ ዘንድ አትፍቀድለት። እውነትን አትጸየፋል። በእናታችን ፊት ላይ የሚታየው እውነትን ገጽታ ማንበብ ምነው ተሳነ? ዝም በል ዮሴፍ፣ ዝም በል አንተ የፍቅርን መስዋዕትነት ከፍለህ ስትሰብክ እንጂ ብዙ ስታወራ ማንነትህን ዝቅ ያደረግህ ነው። ጠባጫሪነት ባህሪ አይደለም። በቃ ዳንኤል ሰው ቢሆን ኖሮ ውስጥ አይንን ትክ ብሎ አይቶ ንጽህናን ተመልክቶ ይመለስ ነበር። ነገር ግን ሕያው ሳይሆን ሞቷል። ሙት ነውና የሞት መስዋዕትነት አለመክፈሉን በማወቅ አንተ ላይ ያላኩ አንተ ለስደት ዳረገ። ተው እያሱዬ፣ ዳንኤል ይህን አላደረገም። አንተ አትናገር። እስከ ዛሬ አንተ መሰለኝ መጥቶ ጌታ ይባርኩን። ያንተ መስአርቲ ወርቂ ለምጇል። ዮሴፍዬም ቢሆን እኮ የኔ ብርሃናዊ ህይወት ጨለማ በነበረው ጊዜ በሰራሁት ስራ ብርሃኑን ሲነጠቅ ማየት ተሳቆ ነው የተሰደደ። እዛችንም የፍቅር ጦስ ቢሆን ህይወቷን አራዘመ። ይህም ደግሞ የኢየሱስ ቡራኪን ያስገኝለት። ቆይ አንተን እንትን ኃይላችሁ አይራቀኝ። ኖ ተዋረድኩኝ። እንዴት ባደርገው ይሻለኛል? እንዴት ባደርግ ይሻለኛል? እንዴት ባደርገው ይሻለኛል? ዛሬ ልገል እንደማልችል ምጥራት ሹክ ብሎ መጣ። ያኔ ደም ጠምቶኝ ስፈልግ አጥቼ ዛሬ ልገል እንደማልችል መንገላት ሹክ ብሎ መጣ። እንዴት ባደርገው ይሻለኛል? የምንድን ነው ጉዱ? የምንድን ነው? ምንድን ነው? የምንድን ነው? ወይስ አንዳች ቦታ ቆስሏል? እማዬ፣ ለጊዜው አንዳች ቦታ ያልቆሰለም፣ ነገር ግን ከጥቂት ደቂቃዎች በኋላ እኔን አታገኙኝም፣ ትገላገሉኛላችሁ። ፖሊሶች የሞት መልእክቶቻቸውን ይዘው እየመጡ ነው። ትገላገኛለሽ እማዬ።
ታዬ ሰው ገሎ መጣ። እናም አሁን ፖሊሶቹ ነፍሰ ገዳዩን ሊወስዱት እየመጡ ነው። እግዚኦ! እያሱ በጥሩ አማርኛ ገለጸው። ነፍሰ ገዳይ ነኝ ማለት ነው። ይሻለኛል። አልችልም፣ መገለጥ አልችልም። የገደልኩት ሰውዬ ታላቅ ባለስልጣን ነው። ሌሎቹ ባለስልጣናት እኔን እንዲገሉ የማያዳግም እርምጃ እንዲወስዱብኝ አዟል። እንዴት ባደርግ ይሻለኛል? አይ ስጋ ገና ለገና ወደ ተራው ለነፍሴ ጸሎት በማድረስበት ሰዓት ሙት አባቴን እየጠራ በቃልታይ ገርማል ኖ አይዞህ ካን ባንደሴ እንደዚህ አይነት ቀልድ ስታይ ጫወትን የማየት ፈልቶኛል። በቃ ይሄንን ግን ስታረግ በፍጹም አይታሰማው። ያዚ ለምን ከባድ መስዋዕትነት የከፈልክ ይመስል ደጋግመህ ትገባኛለህ ወይ? ታየ ሰው ገሎ ባይመጣ እኔ ላይ ይደርስ የነበረውን ዕቃ መገንባት አቃተህ? እኔም እኮ ስመጣ ከወዴ ቆርጬ ነው የመጣሁት። ፖሊሶቹ ጫት የተጠራ አይመስልም። ከዛሬም ሲያስጨንቀኝ የነበረው ወንድሜ ጅቦን ነበር። እግዚአብሔር አምላክ የቸርነትን ስራ ሰራል። እሱ ቸርነት የተመሰገነ ይሁን። አይደለም ዮሲ እማዬስ አዝናኝ እኮ የላትም። አይዞሽ ባይ እኮ የላትም። አዝናኝ ሰው ያስፈልጋታል። አሁንማ ተሳሳትክ እያልኩኝ
እስካሁንስ ማን ነበራት? እግዚአብሔርማ ሰው አይደለም ማጽናኝ። ደውለህ ሰውኛ ግን አይዞሽ ባይ ደጋፊ ሊያሻት ይችላል። እሱን ነው እኔ የምልህ፣ እሱን ነው እኮ እምባ መንታ ሆኖ በቁንጮቿ ላይ ሲወርድ ደርሶ የሚያብስላት አይዞሽ ባይ፣ ልትወርድ ስትንገዳገድ ደርሶ የሚደግፋት ሰው ያስፈልጋታል። አንተስ እያሱዬ ከአንተ በላይ ማን አላት? ገና ዛሬ ከዮሴፍ አንደበት ውሸት ሲወጣ ሰው ከህይወት ወደ ሞት ልክ እንዳንተ ይሄዳል እንጂ የሞተ ሰው ተነስቶ ሕያው ሆኖ ጤና ይስጥልኝ ብሎ እጅ ሊነሳ ይችላል? እኔ እኮ ለክፉ ነገር እንጂ ለመልካም ነገር ብቁ ላልሆን ሞቻለሁ። ግልጽ ሰጥቷቸዋል። ኢያሱዬ ማንም ከማንም አይበልጥ። ሁላችንም ለእግዚአብሔር የክብር ቤቶች ነን። እግዚአብሔር አምላክ ባሻው ሰዓት አጽንቶ ያለብንን ኃጢአት አርቆ የእሱ የክብር ገንዘቦች ሊያደርገን ይችላል። የፖሊሶቹ መምጫ ሰዓት የደረሰ አይመስለኝም። ብዙ የመናገር ልምዱ ቢኖረኝ እኔን ኃጢአቶች አንድ ዘርዝሬ ከአንተ ምንኛ እንደማታሳውቅ ነበር። ይልቅ ኢያሱዬ አሁን ያልከው ላይ ደሰውልናል። አባዬ በጣም ታስፈልጋታለህ። የስ ድንቅ አሳመጡ የተወለጋገደውን ድንጋይ ቀርቦ ለማስተካከል ግዴና ትዕግስት ይጠይቃል። የተስተካከለው የማዕዘን ራስ እያለ ግን ትግሉ ምናምን ነው። ፕሊስ እሺ እባክህ ኢያሱዬ ለአንተ ሁሌም ሰርጦ ሊኖር የሚገባው ነገር ቢኖር ለእግዚአብሔር አንዳች እንደማይሳነው ደግሞ ቀርቦ የማስተካከሉን ስራ በራስህ አድርገህ የምትፈጽም አድርገህ አትገባ። ኢያሱዬ ይህችን ቃሌን ብቻ አድምጥልኝ። እግዚአብሔር አንዳች የሚሳነው ነገር አይሳነውም። ኢያሱዬ አይሰብክም። ምግባርህ ግን ገንዘብ አምናለሁ። ላመንከው የምታምናለህ አንተ የሞት መስዋዕት ትከፍል ዘንድ ኃይል የሰጠ እኔንም እንዳይነሳ አይለምነዋል። እንዳልከው ቢያንስ ለማየ ሰው ያላት እንዲመስላት አደረጋት። አንተ ግን የደም መስዋዕትነትን ትከፍል ዘንድ ኃይል የሰጠህ ለእኔም ጽናት ለማየም ብርታቱን ይስጣል። የክፉ ቀን መከታ ረዳት ድጋፍ ትሆናለች። ኢያሱዬ በመጨረሻ የማሳስብህ አባ በዚህ ሰዓት እንደሚመጡ ነግረውኝ ነበር። የአባታችን የንስሐ አባት ነበር። ዛሬም የቤተሰቡ ሁሉ አባት ናቸውና ኃላፊነት ይሰማቸዋል። ኢያሱዬ በእያንዳንዱ ችግር ልትጠቀምባቸው ይገባል።
አቶ ዮሴፍ በቁጥጥር ስር ውለሃልና በመግደል ወንጀል ተጠርጥረሃል። እጅ ወደ ላይ፣ የትም መንቀሳቀስ አትችልም። አጅሬው ሳይጨጨም በጌታ በኢየሱስ ክርስቶስ ስም ነገሩኝ። ምንድን ነው ዮሴፍ? እያሱ እዚህ ነበር እንዴ? ዮሴፍ ቤት አለ። አናግረኝ እንጂ ዮሴፍ ቤት አለ እኮ ነው የምልህ። ምንድን ነው ዮሴፍ ቤት አለ? ድምፅ ምንድን ነው ንገረን እንጂ። ምንድን ነው ኃይላቸው አይራቀኝ። የተፈጠረውን ግለጡልኝ። ኑ አትሙርቲ አታት ኮታት። ምንድን ነው የተፈጠረው ንገሩኝ። ወንድሜ ይሁን እንዴ? ምንድን ነው የተፈጠረው? ዮሴፍ ቤት ሂዶ ነው። ምንድን ነው የሆነው ነገር? ድምፁ እኮ የጥይት ይመስላል። ምንድን ነው ነገሩ? ምንድን ነው የተፈጠረው? የሚነግረኝ የለም እንዴ? እያሱ ለምንድን ነው ዝም ያለን? ሙቃቤር ቆት ነው እያሱ እያሱ ምንድን ነው? ምንድን ነው የሆነው? ንገረኛ። ወንድማችን ዮሴፍ አንተ ልትጠጣት የነበረውን የሞት ጽዋ ላይ አልፋሽቶ አንተም መስሎ ያንተም በደም የተነከረ ሞት እንደለበሰ በፖሊስ የተወሰደ ስለ አንተ ተላልፎ ተሰጠ። ዮሴፍ I
ምንድን ነው እሱ ነገር? የማየው ነገር ሁሉ ጥያቄ እየሆነብኝ ነው። ይሄ የምትይዙት የምታደርጉት መስቀል ይህን ሁላ ተአምር ያደርጋል ብዬ አላስብም ነበር እንጂ ይሄ መስቀል ለእኛ ኃይላችን፣ መጽናኛችን፣ ቤዛችን፣ መድኃኒታችን አይሁድ የሚክድ እኛ ግን የምናምነው አምነንበትም የምንድን የዳንበትም ምልክታችን እናርማችን እንጂ ይህ መስቀል ትልቅ ትርጉም ያለው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የጠላት አባት ዲያብሎስን ድል የነሳበት ለእኛ ሲል ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት የመዳናችን ምልክት ከሥርዓታችን ነፃ የወጣንበት የተፈታ ወንድም የኔ ሕይወት መምህር በአንተ አብርሃም በግነት የእኛ ቤት ሰላም ተመልሷል። አንተ ብትሞትም እኛን አድነኸን ነው ወንድሜ። ነፍስህን በገነት ያኑራል። እወድሃለሁ። እህትህ ሳራ ነኝ። ምን ብዬ እንደምጀምርልህ አላውቅም።